በእግዚአብሔር ቤት መመላለስ እግዚአብሔርን እናውቃለን ማለት አይደለም። ባለፈው ዕለት ተሰብከናል። በእግዚአብሔር ቤት ብቻ አይደለም በእግዚአብሔርም ፊት ደጉ የሚል ትምህርት። ኢየሱስ ጌታ ነው። ብዙዎች እግዚአብሔር ቤት ይገባሉ ይወጣሉ፣ እግዚአብሔርን ግን አያውቁትም። እግዚአብሔር ማን እንደሆነ አያውቁትም። ስለዚህ ስጦታውንና ወርቁን ገንዘቡን ሲያይ ግያዝ ልቡ ደነገጠ፣ ልቡ መታ። ይሄ እኮ ሞኝነት ነው። እንዴት ነው ሰው ይሄ ሁሉ ገንዘብ ቀርቦለት አልፈልግም የሚለው አለና ኤልሳ ሳያየው በጓሮ በኩል ተደብቆ እየሮጠ ሰውየው ጋር ሄደ። ግያዝ የሄደበት መንገድ የማታለል መንገድ ሆነ። አጭበርብሮ ሊከብር ፈለገ። ብዙዎቻችን በእግዚአብሔር ቤት ውስጥ እንመላለስ ይሆናል። የእግዚአብሔርን ክብር ስላላየን ግን ሌላ ነገር ያሳስተናል፣ ሌላ ነገር ይስበናል። የመጣው ስጦታ ሁሉ ይጎትተናል፣ የተከፈተው በር ሁሉ ያታልለናል። እንደ እግዚአብሔር ሰው ዛሬ ምንቀበለውንና ማንቀበለውን መምረጥ አለብን። ኢየሱስ ጌታ ነው። ምንቀበለውንና ማንቀበለውን ነገር መምረጥ አለብን። ኢየሱስ ጌታ ነው። ሁሉ የተከፈተ በር ሁሉ ከእግዚአብሔር ነው ማለት አይደለም። የመጣ መልካም ነገር ሁሉ እግዚአብሔር ሰጥቷችኋል ማለት አይደለም። የመጣ ጥሩ ነገር ሁሉ እግዚአብሔር እንኩ ብሎ የሰጣችሁ በረከት ነው ማለት አይደለም። እንደ እግዚአብሔር ሰው መመርመር አለብን። ሰይጣን ደግሞ የሚያስፈልጋችሁን ያውቃል። በሚያስፈልጋችሁ ነገር ነው የሚመጣው። ሰይጣን ብር ከሆነ ያጠረሽ ለአንቺ ሌላ ነገር ይዞ አይመጣም፣ ብር ይዞ ነው የሚመጣው። የትዳር ጥያቄ ከሆነ ያለብሽ ለአንቺ ምን ይዞ ነው የሚመጣው? የተሳሳተ የትዳር መንገድ ይዞ ይመጣል። እንደየጥያቄያችሁ ፈተናውን አስተካክሎ አሳምሮ ይዞ ይመጣል። ኢየሱስ ጌታ ነው። አዳምና ሔዋን አትብሉን የተባሉበትን ነገር የሚጓጉለትን ነገር ይዞ ይመጣል። ልክ ሰይጣን ሊፈትናችሁ ሲመጣ የሌላችሁን የምትፈልጉትን ነገር አሳምሮት አስተካክሎት ቆንጆ አርጎት እምቢ እንዳትሉ አስተካክሎ ነው ይዞ የሚመጣው። ሰይጣን ክፉ ነው። ኢየሱስ ጌታ ነው።